ዩቲዩብ ላይ እንደዚህ አይነት ገንዘቦች ሲሰራ ይህን የዩቲዩብ ቻናል አይታችሁት ከሆነ በየወሩ $80,000 በላይ ያስገኛሉ። ፌስለስ ዩቲዩብ ቻናሎች ወይም ዩቲዩብ አውቶሜሽን የሚሰሩ ቻናሎች በወር $100,000 በላይ ይሰራሉ። $100,000 በላይ በወር ማለት የዩቲዩብ ቻናል ከፍታችሁ ግን እይታና ሰብስክራይበር አልጨመረላችሁ አላችሁ ወይስ አዲስ ቻናል ለመጀመር አስባችሁ የት ላይ መጀመር እንዳለባችሁ ግራ ገብታችኋል? ሰላም ጤና ይስጥልኝ። በዚህ ቪዲዮ ላይ ታዋቂ ዩቲዩበሮች ሳይነግሯችሁ ያለፉትን እና እናንተም በአጭር ጊዜ ውስጥ ስኬታማ ሊያደርጓችሁ የሚችሉ 3 ወርቃማ ህጎች አሳያችኋለሁ። በተለይም ሶስተኛው ህግ ብዙ ሰው የሚሳሳትበት በመሆኑ እስከ መጨረሻው ተከታተሉኝ። ትክክለኛውን ኒች መምረጥ። አንደኛና ዋናው ስህተት ሁሉንም አይነት ቪዲዮ በአንድ ቻናል ላይ ለመጫን መሞከር ነው። ዛሬ መዝናኛ፣ ነገ ዜና፣ ከነገ ወዲያ ደግሞ ቴክኖሎጂ ከቀረጻችሁ ተመልካቾቻችሁ ግራ ይገባሉ። ስለዚህ የምር የምትወዱትን አንድ ዘር ብቻ ምረጡ። ለምሳሌ ምግብ ማብሰል ከሆነ ስለ ምግብ ብቻ፣ ስልክ መገምገም ከሆነ ስለ ስልክ ብቻ ስሩ። ይህ ሲሆን ዩቲዩብ ቪዲዮዎቹን በትክክል ለሚፈልጉ ሰዎች ማድረስ ይጀምራል። ሁለተኛው ድምጽ ከምስል ይቀድማል። ብዙ ሰው ዩቲዩብ ለመጀመር ውዱን ካሜራ ያስፈልገኛል ብሎ ያስባል፣ ግን ፍጹም ስህተት ነው። በአሁኑ ሰዓት የምንጠቀማቸው ስልኮች በጣም አሪፍ ካሜራ አላቸው። ዋናው ሚስጥር ግን የድምጽ ጥራት ነው። ተመልካቾች የቪዲዮ ጥራት ትንሽ ቢቀንስ ይታገሳሉ። ድምጻችሁ ግን የማይሰማ ወይም የሚረበሽ ከሆነ ቪዲዮን ወዲያውኑ ዘግተው ይወጣሉ። ስለዚህ ጸጥ ያለ ቦታ መቅረጽና አነስተኛ ዋጋ ያላቸው ማይኮች መጠቀም አይርሱ። ሶስተኛውና ቻናላችሁ ሮኬት የሚያደርገው ሚስጥር ቀጣይነት ወይም ኮንሲስተንሲ ነው። ዩቲዩብ ቪዲዮ የምትለቁበት ፕሮግራም ያጠናል። በሳምንት አንድ ቪዲዮ ለመልቀቅ ከወሰናችሁ በየሳምንቱ በዛች በወሰናችሁት ቀን እና ሰዓት ቪዲዮዎቹን ልቀቁ። ይህ ለዩቲዩብ አልጎሪዝም ቻናላችሁ ንቁና ታማኝ መሆኑን ያሳየዋል። በአጠቃላይ ዩቲዩብ በአንድ ጀንበር ስኬታማ የሚሆንበት ሳይሆን በትዕግስትና በጥራት በመስራት የሚታደግ የስራ መስክ ነው። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። በዩቲዩብ እድገት ዙሪያ ተጨማሪ ቪዲዮዎችን ለማግኘት ደግሞ ቻናሉን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ቻው።